ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት ናችሁልኝ? የጌታችን ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እስቲ ዛሬ ቅዱሳን በአጸደ ነፍስ ወይም በስጋ ከኛ ከተለዩ በኋላ ይጸልያሉ ወይስ አይጸልዩም ከሚለው ጋር በተያያዘ ጥቂት ነገር ልስጣችሁ። ስሰጣችሁ የመጀመሪያው የማነሳው ነጥብ ቅዱሳን በአጸደ ነፍስ ይማልዳሉ ወይም ስለኛ ይጸልያሉ የሚለውን ትምህርት ማን ይቀበላል፣ ማንስ አይቀበልም የሚለውን አስቀድሜ ያሳያችኋለሁ። ከዛ ቀጣይ ደግሞ ቅዱሳን በአጸደ ነፍስ ስለኛ ይጸልያሉ የሚለው ትምህርት ከምን አንጻር እንደሚታይ አትሊስት መሰረቱን ከመጽሐፍ ቅዱስ አንጻር ማሳያችሁ ይሆናል። ወደ መጀመሪያው ነጥብ ስገባ ቅዱሳን በአጸደ ነፍስ ስለኛ ይጸልያሉ ወይም ይማልዳሉ፣ ስለኛ ወይም አጠቃላይ ስለ ክርስቲያን ይጸልያሉ የሚለውን ትምህርት ማን ይቀበላል ስንል የመጀመሪያው በዓለም ሁሉ ላይ ያሉ የትኛውም ጥንታውያን አብያተ ክርስቲያናት ማለትም በቢሊየን የሚቆጠር ተከታዮች ያላት ካቶሊክ ቤተክርስቲያንን ጨምሮ ኢስተርንና ኦሪየንታል ኦርቶዶክሶች ኢቭን ንስጥሮሳውያን ናቸው ተብለው የሚታወቁ አሲሪያን ቸርች ኦፍ ዘ ኢስትም ጭምር ሁሉም ይህንን ትምህርት ያምናል፣ ይቀበላል። ጥንታውያን አብያተ ክርስቲያናት ብቻ ደግሞ አይደሉም። ክላሲካል ፕሮቴስታንቲዝምም ይህንን ትምህርት አይቃወምም። በተለይ በሉትራን ሳይድ ያለው ኦኬ በሉትራን ሳይድ ያለውን ለመመልከት አፖሎጂ ኦፍ ዘ አውግስበርግ ኮንፌሽን በፊሊፕ ማላንክተን የቅርብ የሉተር ወዳጅ ነው ፊሊፕ ማላንክተን እና በእሱ የተዘጋጀው ላይ እንዲህ የሚል ቃል እናገኛለን። አርቲክል 21 ላይ ስክሪናችሁ ላይ ተመልከቱ። 8ኛው ቁጥር እንዲህ ይላል besides we also grant that the angels pray for us ብሎ ስለ መላእክት ይናገራል። አስቀድሞ መላእክት ስለኛ ይማልዳሉ፣ ይጸልያሉ። 9ኛው ላይ ደግሞ ጄሩሳሌም የሚለው ላይ Also concerning the saints, we concede that just as when alive they pray for the church universal in general, so in heaven they pray for the church in general በማለት ሲናገሩ እናያለን። ኦኬ ሶ በዚህ አፖሎጂ ላይ እንደምንመለከተው በሰማይ ያሉ ቅዱሳን ዩኒቨርሳል ለሆነችው ቸርች ኢን ጀነራል ይጸልያሉ፣ ይማልዳሉ የሚል ትምህርት በእነሱ ዘንድ የተያዘ ነው። ምናልባት የማርቲን ሉተርን ትምህርት ወይም የጥንታውያን የሉትራንን ትምህርትና አሁን ላይ ያሉ ፕሮቴስታንቶችን ትምህርት ያያችሁ ታነጻጽሩ ትልቅ አግራሞት ነው የሚጨርባችሁ፣ ትልልቅ ልዩነቶች ስላሉ እና እንዲህ ያለ አግራሞት ምናልባትም ጫረባቸው ብዬ የማስባቸው አንድ ፋዘር ጆሳያ ትሬንሃም የተባሉ መምህር አሉ እና ሮኪን ሳንድ በተሰኘ መጽሐፋቸው ላይ ይህንኑ ነገር እንግዲህ ከማርቲን ሉተር ትምህርቶች ጋር በተያያዘ ምን አይነት ነገርን ያስቀምጣሉ። የምራሁን ላይ ያሉ ፕሮቴስታንቶች ማርቲን ሉተርን ከእነርሱ ውስጥ እንደ አንዱ አድርገው እንኳን ሊይዙት ይችላሉ ይላሉ። ኦኬ ማርቲን ሉተርስ እንደው 21ኛው ክፍለ ዘመን ላይ ያለችውን የሉትራንን ቸርች በእርግጥ ከእርሷ ጋር እንደው ኮምፈርታብል መሆን ይችላሉ በእርሷ የሚል ነገርን ያስቀምጣል። ለማንኛውም ግን ሰው በሉትራኖች ዘንድ ቅዱሳን በሰማይ ያሉ ቅዱሳን ሳይቀር ስለኛ ይማልዳሉ፣ ይጸልያሉ የሚለው ትምህርት የታመነ ነው። እነሱ ብቻ አይደለም፣ አንግሊካኖችም እንደዚሁ በሰማይ ያሉ ቅዱሳን ስለኛ ይማልዳሉ፣ ይጸልያሉ የሚለውን ትምህርት ያምናሉ፣ ይቀበላሉ። ኮሙኒየን ኦፍ ዘ ሴንትስ በሚለው ትምህርት ስለሚያምኑ ማለት ነው። ለማንኛውም ግን ታዲያ ግን ይህንን ስል አንድ ልታሰምሩ የሚገባው ነገር ምንድነው? ሚስ ሪፕሬዘንትም እንዳልደረግ ምንም እንኳን ሉትራኖችና አንግሊካኖች ቅዱሳን በሰማይ ያሉ ቅዱሳን ስለኛ ይማልዳሉ፣ ይጸልያሉ የሚለውን ትምህርት ቢቀበሉም እኛ ግን ወደ እነርሱ እንጸልያለን የሚለውን ትምህርት አይቀበሉም። እሱን ያዝ አድርጉት። ቅዱሳን በአጸደ ነፍስ ይማልዳሉ ስለኛ የሚለውን ትምህርት ግን ይቀበላሉ። ሉትራንና አንግሊካንን እንዲሁም አንዳንድ ሌሎች ፕሮቴስታንቶችም ይህንን ይቀበላሉ ካልን ዘን የማይቀበሉትስ እነማን ናቸው ካልን የመጀመሪያው ከጥንት እንመልከት ካልን ቪጂላንቲዩስ የሚባል አንድ ግለሰብ ተነስቶ ነበር 4ኛው ክፍለ ዘመን ላይ እና ቪጂላንቲዩስ ቅዱሳን በምድር ላይ ያሉ ስለኛ ይማልዳሉ፣ ግን ከኛ በስጋ ከተለዩ በኋላ አይጸልዩልንም፣ አይማልዱልንም የሚል ነገርን ሲያስተምር ሲናገር እናያለን። እና ለሱ ደግሞ እነ ጄሮም መልስ ይሰጡታል። አጌንስት ቪጂላንቲዩስ የሚል መጽሐፍ አለው ጄሮም ማለት ነው። ለእንደነዚህ አይነት ጥያቄዎች መልስ የመለሰበት ነው። ቅዱሳን በምድር ላይ ያሉ ስለኛ የሚማልዱ ከሆነ የሚጸልዩ ከሆነ ያውም ተጋድሎ ላይ ናቸው። ገና አስቡት፣ ተጋድሏቸውን ጨርሰው ወደ ጌታ ከሄዱ በኋላማ ስለኛ ምን ያህል ይጸልዩ ይሆን በማለት በርካታ መልሶችን ያስቀምጣል ጄሮም። ከዛ በኋላ ግን ይህ የስህተት ትምህርት የሚታየው የፕሮቴስታንቲዝም መነሳትን ተከትሎ ነው። የሆነ ሰዓት ላይ ብቅ ማለት ይጀምራል። አሁን እንደነዚህ አይነት ትምህርቶችን የሚያስተምሩ ሰዎች አሉ። ኦንሊ ጂሰሶች ይህንን ትምህርት ያስተምራሉ። ቅዱሳን ስለኛ ይማልዳሉ የሚለውን ትምህርት አይቀበሉም። ኦኬ ስለኛ ይጸልያሉ የሚለውን ትምህርት ሌሎች በስላሴ እናምናለን የሚሉ ሌሎች አንዳንድ ፕሮቴስታንቶችም ይህንኑ እንደዚሁ አይቀበሉ። ብዙ ፕሮቴስታንቶች ማለት ይችላሉ አሁን ላይ
ጂኦቫስ ዊትነስ የይሖዋ ምስክሮችም ይህንን ትምህርት አይቀበሉም እና ኦንሊ ጂሰሶች ጂኦቫስ ዊትነሶች እና አንዳንድ እነዚህ በስላሴ እናምናለን የሚሉ ራሳቸው የጴንጤዎች ምናምን ፕሮቴስታንቶችም ይህንን ትምህርት አይቀበሉም። ቅዱሳን ይማልዳሉ ሲባል መሰረታዊውን ሐሳብ ልንገራችሁ። ቅዱሳን ይማልዳሉ ማለት ቤተ ክርስቲያን ህብረታዊት ናት። ኦኬ የክርስቲያኖች ህብረት ሆና ኦኬ አማኞች የተጠመቁ ሰዎች አንድነት ህብረት ነው ቤተ ክርስቲያን ማለት እና ሁላችንም አንድ ላይ ደግሞ በክርስቶስ የምናምን የጌታ የኢየሱስ የሆንን ሁላችን ደግሞ በክርስቶስ ኢየሱስ አንድ ሆነናል። አንድ አካል እንባላለን። ቅዱስ ጳውሎስ ሲናገር በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 27 ላይ እናንተ የክርስቶስ ስጋ ወይም አካል ናችሁ፣ እያንዳንዳችሁም ደግሞ ብልቶች ናችሁ ይላል። ሰው አንድ ስጋ አለ። ለምሳሌ እኔ አንድ ስጋ ነኝ እና ብዙ ብልቶች አሉኝ፣ እጅ፣ እግር፣ አይን፣ አፍንጫ ምናምን እንደዛ ነገር ማለት ነው። ልክ እንደዚህ ሁሉ ቤተ ክርስቲያን አንድ የክርስቶስ ስጋ ሆና ቤተ ክርስቲያን ደግሞ የክርስቲያኖች ህብረትም አይደለች። ሰው እያንዳንዳችን ደግሞ ምንድነን? ብልቶች ነን። ኦኬ አንዱ አይን፣ አንዱ እጅ፣ አንዱ እግር እንደዛ እንደማለት ማለት ነው። ሰው ቤተ ክርስቲያን የክርስቶስ አካል ናት። ስንት አካል አለ? አንድ አካል አለ። በዛ አካል ውስጥ እያንዳንዳችን ብልቶች ነን። እያንዳንዳችን ተያይዘናል። አሁን ላይ እነዚህ ብልቶቻችን ልክ ተያይዘው እንዳሉት ሁሉ በክርስቲያን ውስጥም ሁላችንም ተያይዘናል። እኔ ቅዱስ ጳውሎስ፣ አሁን ላይ ያላችሁ እናንተ የምትመለከቱ ክርስቲያኖች ኦኬ ሁላችንም እርስ በእርስ የተያያዝን የተሳሰርን አንድ ይሆንነን። ሰው ሁላችንም በአንድነት የክርስቶስ ምንድነን? ስጋንን፣ አካልን። ቆላሲስ ምዕራፍ 1 ቁጥር 18 ላይ ምን ይላል ጳውሎስ? እርሱም ይላል ጌታ ኢየሱስን የአካሉ ወይም የስጋው ይልና ማለትም የቤተ ክርስቲያን ይላል። ኦኬ ራስ ነው። እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። ሰው አካሉ እቺ ምንድነው? ስጋው ቤተ ክርስቲያን ናት። የዚች የአካሉ የቤተ ክርስቲያን ደግሞ ራስ ጌታ ኢየሱስ ነው። ሰው እንደመሆኑ ጌታ የቤተ ክርስቲያን ራስ ነው። ሰው እቺ አካልነቱም ደግሞ ወይም ስጋነቷም ደግሞ ለክርስቶስ ነው፣ የቤተ ክርስቲያን ማለት ነው። ሰው ለምንድን ነው ይህንን ነገር ያነሳሁት? እንደዚህ አይነት ህብረት ካለ የምርም አንድ የሆንን ከሆንን በዚህ ህብረት ውስጥ አንዱ ብልት ሌላውን ብልት ያግዛል ነው። በአጭሩ ምልጃ ማለት እንደዛ ነው። በነገራችን ላይ አንዱ ብልት ሌላውን ብልት ያግዛል። አንዱ ብልት ስለሌላው ይጸልያል። እኔ ስጸልይ ስለ ቤተ ክርስቲያን ሁሉ እጸልያለሁ። ጀነራሊ ስለ ክርስቲያን ሁሉ፣ ስለ ክርስቲያን ብቻ አይደለም ስለ ዓለምም ልጸልይ እችላለሁ። በእርግጥ ሰው ስለ ሁሉም እንጸልያለን ነው። ሰው ምን እያልኳችሁ ነው? አንዱ ስለሌላው ይጸልያል። ልክ ሰው በስጋ ከኛ ሲነጠል ወይም ደግሞ በስጋ ሲሞት ከቤተ ክርስቲያን ግን አይነጠልም፣ ከክርስቶስ ግን አይለይም። ወደ ጌታ ነው የሚሄዱት። እንደውም ኦኬ ወደ ጌታ ነው የሚሄዱት። እነ ጳውሎስ ወደ ጌታ ነው የሚሄዱት። ሰው ከጌታ ጋር ነው የሚሆኑት። ከዚች ቤተ ክርስቲያን ስለማይወጡ ስቲል ጸሎትን ሲያቀርቡ ስለ አጠቃላይ ስለ ክርስቲያን ይጸልያሉ፣ ስለኛ ይጸልያሉ። ለምን አልኳችሁ? አሁንም ቢሆን በዛችሁ ቤተክርስቲያን ውስጥ ስላሉ። የምር ግን እንደሚጸልዩ በምን እናውቃለን? የምር ቅዱሳን አሁን የሞቱ በስጋ የሞቱ እነሱ ቅዱሳን እንደሚጸልዩ መጽሐፍ ቅዱስ ይናገራል። ኦኬ ዮሐንስ ራእይ ምዕራፍ 6 ቁጥር 9 እንዲህ ይለናል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ አለ። የማንን ነፍሳት? የታረዱትን የሰዎች ነፍሳት። እሺ ሰማዕታትን በታላቅ ድምጽም እየጮሁ አለ። እሺ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። ሰው እነዚህ ነፍሳት እንደምንመለከተው ጸሎት ውስጥ የምርም ኢንጌጅ እንደሚያደርጉ ነው፣ ወይም ደግሞ እንደሚጸልዩ ነገሮችን እንደሚያውቁ እንደሚረዱ ሰው ጌታን እንደሚያናግሩ ግልጽ ማሳያ ነው እና ይህንን መጽሐፍ ሲያብራራ ማን አልበርት ባርኔስ የተባለ አንድ ፕሮቴስታንት ምሁር ሊቅ ስኮላር መቼስ ፕሮቴስታንቶች የመጽሐፍ ቅዱስ ተማሪ ከሆናችሁ ምንን ታውቃላችሁ? ባርነስ ነው ሰው እንደ ሆሊ ባይብል መጽሐፍ ቅዱስ ትርጓሚ ሳይሰራ ሰው ነውና ስክሪናችሁ ላይ እንደምትመለከቱት ይህንን የመጽሐፍ ቅዱስ ክፍል ሲያብራራ እነዚህ ነፍሳት ጸሎት ውስጥ ኢንጌጅ እንደሚያደርጉ እንደሚጸልዩ ከዚህ ቀደም የተደረገውን ነገርም የምርም እንደሚያስታውሱም እንደው የሚያሳይ የመጽሐፍ ቅዱስ ክፍል ነው ብሎ ያስቀምጣል። ይህንን የተናገረው ፕሮቴስታንት ምሁር ነው። ፋዘር ታድሮስ ማላቲም ክርስቲያን ምሁር ናቸው እሳቸው። ፋዘር ታድሮስ ማላቲም ይህንን እነሱ ያሉበትን ሁኔታ ደ ቸርች ኢን ፓራዳይዝ ብለው ገልጸውታል። ለማንኛውም ግን ሰው ቅዱሳን ከኛ በስጋ ተለዩ ማለት እንደው ምንም ነገር በቃ ያቁም ከዛ በኋላ ጸሎትና የሚባል ነገርም ቀርቷል ማለት አይደለም። ይሄው ይጸልያሉ። ታዲያ ግን ሰዎች ኖአይ ስለኛ መጸለይ መማለድን አቁሟል በፍጹም አይማሉም የሚሉ ሰዎች ግን ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። አንድም መጸለይ ያቆማሉ የሚል ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። ጸሎት ይቀጥላል። የሚጸለየው ደግሞ ስለ ሁሉም ነው። ከዛ አንፃር የሚታይ ነው።
እና ይቆየን።